እንኳን ወደ ጋሪ ግሎባል ኔትወርክ ሬዲዮ ፕሮግራም በደህና መጡ። ጁላይ 23 2026 ዛሬ ከኢትዮጵያ ሶማሌ ክልል ዳዋ ዞን ሁዳት ወረዳ በጣም አስደሳች ዜና ይዘንላችሁ ቀርበናል። ዜናው እንደሚከተለው ነው። በኢትዮጵያ ሶማሌ ክልል ዳዋ ዞን በሚገኘው ሁዳት ወረዳ ከ20 ዓመታት በላይ የዘለቀው የኤሌክትሪክ አገልግሎት ጥያቄ በመጨረሻ ምላሽ አግኝቷል። አካባቢው ጁላይ 22 2026 የኤሌክትሪክ ኃይል አግኝቷል። ይህ ትልቅ ስኬት የተገኘው በሶማሌ ክልል ምክር ቤት ምክትል አፈ ጉባኤ አቶ ኢብራሂም ሐሰን አሊ ባደረጉት ከፍተኛ ጥረት ነው። በዚህም ምክንያት የመሬት ዋጋ ወዲያውኑ ጨምሯል፣ እንዲሁም ሰዎች ስለ አዲስ ቤት ግንባታ ማውራት ጀምረዋል። ስለተከታተላችሁን እናመሰግናለን።